ሰላም ሰላም የጂጂ ፋሚሊዎች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እንኳን ሰላም ቆያችሁን። በመቀጠል ቪዲዮአችንን ርዕሱን ሳንጀምር ቪዲዮችን ከወደዳችሁት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ እንዲሁም አዲስ ከሆናችሁ ደግሞ የደወል ምልክቷን እንዳትረሱ የደወል ምልክቷን ጫን እያላችሁ አበረታቱኝ ይላል። ዛሬ የመጣንበት ምክንያት ጃኒዬ ሰሞኑን በነበራት ቆይታ ከቢራቢሮ ፋሚሊ ጋር ከአራት አራት ፋሚሊ ጋር በነበራት ቆይታ በሶሻል ሚዲያ ላይ ቲክቶክ ላይቭ ስትሪም ላይ የምታስተላልፈው አንዳንድ እንትኖች ቃላቶች እንትን ይሏት ነበርና ፕሮፖዝ ልታደርግ ነው ይሏት ነበርና እሷ የስራዋን ስኬት የስራዋን የብርሃኗን ስኬት ይዛ መታለችና የተጠበቀው ሌላ የታሰበው ሌላ ድርጊቱ ሌላ ይላል። ጀንዬ በጣም ጎበዝ ነሽ፣ ጠንካራ ነሽ። በዛው አጋጣሚ እኔም እስቲ ልናገርና በጣም ጎበዝ ነች፣ በጣም ጠንካራ ነች። በሀገሯ ላይ ይሄን መስራቷ በጣም ጠንካራ ልጅ ነች እና ኢቭን እኛ ሀገር ተሰደን የእሷን ያክል እንኳን አልሰራንም አልተጠቀምንበትም ብዬ ነው የማስበው። ምክንያቱም እሷ በወጣትነቷ በልጅነቷ እዚህ አገሯ ላይ ቁጭ ብላ ስደት ሳትሰደድ አገሯ ላይ ሰርታበታለች። እኛ ስደተኞች የመዳም ቅመሞች እሷን እያየን መማር ሲገባን የእሷን ውድቀት የእሷን ከፍታ እያየን መማር ነው ያለብንና ሁላችሁም እሷን አይታችሁ አብዛኞቹ ደግሞ አሁን በነበረበት አሁን ከአዶናይ ጋር የጠበቅነው ነበረና ያው ካልሆነ አልሆነም ነው አይደለ? ስለዚህ አንድ ሰው በፍቅር ሁለት ናቸው አይደለም የሚሄዱበት ሶስት አራት አይደለም አይደለ? ስለዚህ እሷ ልክ እያሳለፈችው ያለችው በስደት ልጆች ስደት ላይ ሆነን የሚከሰት ክስተት አለና አብዛኞቻችን ውድቀታችንን በውድቀት ላይ ውድቀት ሲመጣብን ውድቀት ነው የምንወድቀው እና ስለዚህ ውድቀትንም እንደዚህ ወርውሮ መነሳት አለና ልክ እንደ ጃንዬ ለብዙዎቻችን ትምህርት ይሆናል ብዬ አስባለሁ። ስለዚህ ከጃኒ ተማሩ፣ በርቱ ነው የምለው። ጃንዬ በጣም ጎበዝ በጣም ጠንካራ ነች። እኛ የጠበቅነው ሌላ ነበረ። ከአዶናይ ጋር ቀለበት ልታደርግ ብለን ሁላችንም አሰብስበን ነበር። ግን አንድ ጊዜ ምን አደረገው ሳይ እንዴት በዚህ ሰዓት ቀለበት ይደረጋል? ጾም አይደለ? አይ ቀለበት እኮ ነው ጾምም ቢሆን እኮ ፕሮፖዝ ችግር የለውም እኮ እንዴት ይሆናልስ? ቀለበት ሲሆን አባቶች መገኘት አለበትን ደግሞ እንትን ሊሆን ይችላል እላለሁ። ምን አገባኝ ቆይ ደግሞ ይሄን ያክል ድረስ ከምንጨነቅ እኛ ለእሷ